ካሳሁን ገብረመስቀል እባላለሁ ከአማሄ ማኑፋክቸሪንግ ነው የንግድ ስራ አስኪያጅ ነኝ። ስሜ ኢንጂነር ትልቅሰው አራጋው እባላለሁ። ድርጅታችን የአማሄ ማኑፋክቸሪንግ የፋብሪካ ስራ አስኪያጅ ነኝ። አማሄ ማኑፋክቸሪንግ በዚህ በሀገራችን በኢትዮጵያ በዚህ በክሊን ኩኪንግ ዘርፍ ለውጥ ለማምጣት እየሰራ የሚገኝ ድርጅት ነው። አማሄ ማኑፋክቸሪንግ የሚያመርታቸው ምርቶች ለግለሰቦች የሚሆኑ እንደገና ደግሞ ለተቋማት የሚሆኑ፣ ለምሳሌ ለግለሰቦች ስንል ለኤቭሪ ሃውስሆልድ ማለት ነው። ለተቋማት ደግሞ ለትምህርት ቤቶች፣ ለዩኒቨርሲቲዎች፣ ለምገባ ተቋማት እንዲሁም ለተለያዩ የሚሆኑ ምርቶችን ያመርታል። አማሄ በዋናነት የሚታወቅበት የኃይል ቆጣቢ እና ዘመናዊ ኤሌክትሪክ ምጣዶችና ስቶቮችን እንዲሁም ለሱ የሚሆን ደግሞ የሬጂስተር ግብዓትን እናመርታለን ማለት ነው። ሁሉም ምርቶቻችን ኃይል ቆጣቢ ሆነው ሰርቲፋይ የተደረጉ ናቸው። ምጣዶቻችንም ምድጃዎቻችንም ማለት ነው። ምጣድን ለተጠቃሚዎች ምቹ በማድረግና ፍሌክሲብል በማድረግ ከኢትዮጵያ አእምሯዊ ንብረት ጥበቃ የፓተንት ራይት አግኝተናል ማለት ነው። ምርቶቻችን እያንዳንዱ ቼክ ይደረጋሉ ማለት ነው። ሙሉ በሙሉ በ100% ደረጃ ምጣድ የምንበለው ምድጃ የምንበለው ሁሉም ቼክ እየተደረገ ነው። አማሄ ማኑፋክቸሪንግ ይላል። ታቤጋ ምጣድ እዚህ ጋር የራሳችን የመለያ ኮድ ነው ይሄ። እኛ ግን እዚህ ጋር ይሄን አድራሻችንን እያንዳንዳችን ስንጽፍ ለምናመርተው ምርት ኃላፊነቱን እንወስዳለን እያልን ነው ማለት ነው። ኤኤሲ በዚህ ባሳለፍናቸው ጊዜያቶች ውስጥ ከፍተኛ የሆኑ ትሬኒንጎችን አግኝተናል። ሁለተኛ ደግሞ ስፔሻል የሆኑ ድርጅታችን የሚያስፈልጋቸውን ጥናቶች ለምሳሌ ቢዝነስ ላይ በተመለከተ ኢቨን ትላልቅ ጥናቶችን አስጠንቶልናል። ኤኤሲ ትልቅ ድጋፍ አድርጎልናል። ከዛ ውጪ ኦንላይን የምንወስዳቸው ኮርሶች እንድንወስድና ያለን ካፓሲቲ ከፍ እንድናደርግ ኤኤሲ የራሱን አስተዋጽኦ አድርጎልናል። ኤኤሲ ትላልቅ መድረኮችን በማዘጋጀት ከባንኮች ጋር እንዲሁም ከተለያዩ ተቋማት ጋር በማገናኘት ትልቅ አስተዋጽኦ አድርጎልናል። ኤኤሲን ከልባችን እናመሰግናለን።